በዚህ ቪዲዮ ባልመጣ ደስ ይለኝ ነበረ። ነገር ግን አንዳንድ ጊዜ መስመሮች ሲሳቱ ወደ መስመር መግባት ያለባቸው ሰዎች መግባት አለባቸው ብዬ አምናለሁ። በዚህ ቪዲዮ የመጣሁት እኔ ስለሌላ ግለሰብ አይደለም። በውጭ ያሉ ሰዎች ስለ ቅዱሳን አባቶቻችን ብዙ የሐሰት ትርክት እንደሚተርኩ እናውቃለን። ይተርካሉ፣ እየተረኩም ነው ያሉት። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ ያሉ ሰዎች ለቅዱሳን ያላቸው አመለካከት እምብዛም አይደለም፣ ይታወቃል። የነዚያን የውጭዎችን ሐሳብ ይዘው ደግሞ ቤት ውስጥ የሚኖሩ ሰዎች አሉ እና ጻድቁ አቡነ ተክለ ሃይማኖት ይህን ሰሞን በከተማ ከሚኖሩ መነኮሳት መካከል እኛ የተክለ ሃይማኖት ልጆች ነን የሚል በከተማ ለመኖራቸው ሽፋን ጻድቁ አቡነ ተክለ ሃይማኖትን ሽፋን ሲያደርጉ አየሁኝና በጣም ገረመኝ። አንደኛ የተክለ ሃይማኖት ልጆች ስትሆኑ ግብፃውያንን ምሳሌ አለማድረጋችሁ ይገርማል። ለምን? አቡነ ተክለ ሃይማኖት የእንጦንስና የመቃርስ ልጅ ናቸው። ግብፃውያንን አብነት አናደርግም። ግብፃውያን ምሳሌዎቻችን አይደሉም፣ በሃይማኖት ምሳሌዎቻችን ናቸው። በግብፅ መስመር ነው ሁሉ ነገሮች የደረሱ። ዛሬ ቅዳሴ ማርያሙ የግብፅ ነው። ድርሰቶቻችን በቤተ ክርስቲያን ውስጥ የምንገለገልባቸው ብዙዎቹ ድርሰቶች እኮ የግብፃውያን ናቸው። ይህን ታውቃላችሁ አይደለ? የግብፃውያን ናቸው። በተለይም ደግሞ እንኳን አይደለም በምንኩስና ደረጃ ያለ ሰው ማንኛውም ሰው እንጦስና መቃርስን ምሳሌ የማያደርግ ሰው የለም። መኖር ሌላ ነው፣ አለመኖር ይቻላል። እንደነሱ ለመኖር አቅም ብቃት ይጠይቃል። እንደነሱ ለመኖር ዓላማ ይጠይቃል። እንደነሱ ለመኖር ፍጹም መከተል ይጠይቃል። ያ መኖር ሲያቅት ያ መኖር ባይቻል ግን እነሱን ወደኋላ ነቅፎ እነሱን ወደኋላ ትቶ የአቡነ ተክለ ሃይማኖት ልጆች ነን እኛ፣ አቡነ ተክለ ሃይማኖት በባቴ የኖሩበት ጊዜ አለ፣ ዓለምን ዞር ያስተማሩበት ጊዜ አለ የሚሉ ሌሎችም ልተዋቸውና ሌሎቹም ልተዋቸው። አቡነ ተክለ ሃይማኖት በባቴ የኖሩበት ጊዜ አለ። አዎ ዓለምን ዞረው አስተምረዋል በሚገባ። ዓለምን ዞሮ ማስተማር ከተማ መኖር ነው እንዴ? አቡነ ተክለ ሃይማኖት ዓለምን ዞሮ ያስተማሩት አሁን ካለው ሐዋርያ ጋር ይገናኛል? ውስጣችን ላይ ያለው ግን አንድ አይነት ስሜት ነው እንዴ ያለን? ተክለ ሃይማኖት ጻድቁ አቡነ ተክለ ሃይማኖት ዓለምን ዞሮ ሲያስተምሩ በውስጣችን የነበረውና እኛ አሁን ሄደን ስናስተምር በውስጣችን ያለው ዓላማችን አንድ ነው? አንድ አይደለም። እናውቀዋለን። በመሰረቱ እንዲህ አይነት ነገር የሚናገሩ ሰዎች ገዳም ያልገቡ ናቸው። ገዳም የላቸውም። ገዳም የገቡ ሰዎች እንደዚህ አይደሉም። ከገዳም ሲወጡ ሰዎች እውነት ለማገልገል ለሐዋርያነት ለማስተማር ነው ከገዳም የተወጣው። ከተማ ያለን አገልጋዮች እግዚአብሔርን እናገልግለው ሐዋርያነታችንን እንወጣ ብለን ነው እየኖርን ያለ ነው። አሁን በአንደኛው ክፍለ ዘመን ሰውን በምላስ ሰውን በቃላት ማታለል ግን አይከብድም? ይከብዳል እኮ።